ግሎሪ የጸጋ ስጦታ አይደለም ክብር የጸጋ ስጦታ ሆኖ ማያቀም ወደፊትም ሊሆን አይችልም ክብር የፌሎሺፕ ውጤት እንጂ የጸጋ ስጦታ አይደለም ስጦታው አላችሁ ማለት ሰጪው አላችሁ ማለት አይደለም የመጨረሻ መደንገጥ ያለባችሁ አገልጋይ ከሆናችሁ በጥፋት ውስጥ ያላችሁ የተሰጣችሁ ጸጋ እየሰፋ ካለ ይው አገልግሎትን አቆመ ጥፋ እግዚአብሔር የሌለበት አገልግሎት የመድረክ ላይ ፐርፎርማንስ ነው እንጂ ህይወት አይደለም በአዲስ ኪዳን እውነተኛ አገልግሎት ህይወታችሁ እያገለገላችሁ የጸጋ ስጦታው ይገለጣል የናንተ ህይወት ግን በኃጢአት ውስጥ ካለ በቃ አደገኛ የማይመለስ ጥፋት ውስጥ ገብቷል እየሰራ ፋንክሽን እያደረገ ካለ ጸጋው ነው እየሰራ ያለው ስጦታው ነው እየሰራ ያለው አንተ የለህም ንብረት ውስጥ ስጦታና ሰጪው የተለያዩ ናቸው ሰጪውን የሚጎትትላችሁ ፌሎሺፓችሁ አገልግሎታችሁ ለህይወታችሁ ዋስትና ነው ክርስቲያኒቲ is life ማስተምራችሁ የድፍረት ኃጢያት ስለሚል ስለ ድፍረት ኃጢያት ብዙ ሰው ኃጢያት ውስጥ እንዳለ ያቀብ ማያቀበትንም ምክንያት ነግራቸዋል የድፍረት ኃጢያት እስቲ የድፍረት ኃጢያት በሉ መጽሐፍ ቅዱሳችሁን ከያዛችሁ ሮሜ ምዕራፍ 1 ቁጥር 28 እስከ መጨረሻው እስከ 32 ያለችውን አራት ቁጥር ነው ማነብላችሁ የድፍረት ኃጢያት እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው አመጻ ሁሉ ግፍ መመኘት ክፋት ሞላባቸው ቅናትን ነፍስን መግደል ክርክርን ተንኮልን ክፉ ጠባይ ተሞሉ የሚያሾከሹኩም ሐሜተኞች አምላክን የሚጠሉ የሚያንገላቱ ትዕቢተኞች ትምክህተኞች ክፋትን የሚፈላለጉ ለወላጆቻቸው የማይታዘዙ የማስተውሉ ውል የሚያፈርሱ ፍቅር የሌላቸው ምህረት ያጡ ናቸው እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ ያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ሰምታችኋል እግዚአብሔርን ለማወቅ ባልወደዱ መጠን ይላል እግዚአብሔር የማይገባው እንዲያደርጉ ለማይረባ አእምሮ አሳልፎ ሰጣቸው ይላል ከዛ መጨረሻውን ሰምታችሁ ከሆነ የዚህኛው ፍርዱ ሞት እንደሆነ ያወቁ እንኳን የማይገባውን ለማድረግ ይተባበራሉ አለ ይላችሁ የድፍረት ኃጢያት እንደሆነ ያወቃችሁ አይደለም ምታደርጉ ምን ያልክ ነው ካላችሁ መጀመሪያ ሰይጣን እናንተን እንደዚህ አይነት ነገር ውስጥ ከመክተቱ በፊት እናንተ አክሰፕት እንድታረጉት ነው የሚያለማምዳችሁ አንዳንድ ጊዜ ኃጢያት የሆኑ ነገሮች ኃጢያት ሳይመስሉ ማይንዳችን ለምዷቸው ኖርማል ላይፍ ስታይላችን ያደርጋል ኃጢያት ውስጥ እንዳለን ግን ስሙኝ በደም ስፔሻሊ ይሄንን ነገር ማወራው ሁላችሁም በአዲስ ኪዳን አገልጋዮች ናችሁ አይደለ መድረክ ላይ የሚሰብክ ብቻ አይደለም አገልጋይ ምክንያቱም መጽሐፍ ቅዱስ ስለ ቤተ ክርስቲያን ሲያወራ ስለ አካል ነው አይደል የሚያወራው ስለዚህ በአንድ ሰው ላይ የተመሰረተ ሳይሆን ሁሉም ነው የቤተ ክርስቲያን አካል የሚባል ቆሞ የሚያገለግሏችሁም በፋይናንስ የሚያገለግሏችሁም በወርሺፕም በሁሉ አቅጣጫ የሚያገለግሏችሁ ሰዎች ጠቅላላ አካል ናቸው አገልግሎት ውስጥ ነው ያሉት ስለዚህ በአዲስ ኪዳን ሁላችሁም አገልጋዮች ናችሁ ሁለት አስተምራችኋለሁ ክርስትና የሆነ የጴንጤ ህብረት አንድ ላይ ተሰብስቦ የሚጮህበት ቦታ አይደለም ብያቸዋለሁ ክርስትና የግሩፕ ሃይማኖትም አይደለም ኔቨር ለምሳሌ የግሩፕ ሃይማኖት ቲንኪንግ ሲገባባችሁ የአባቶቼን እምነት አስጠብቄ ተላላችሁ ስለዚህ የወረሳችሁት እንጂ ያወቃችሁት አይሆንም ማለት ነው ክርስትና የውርስ እምነት አይደለም ውርስ የምትወርሱት ንብረት እንጂ እምነትን አይደለም ፋሚሊ ሊያወርሳችሁ ይችላል የሚያወርሳችሁ መጽሐፍ ቅዱስም ይላል መልካም አባት ለልጆቹ ርስትን ያወርሳል ስለሚል ማለት ነው ርስታችሁ የምትወርሱት ነገር ሊሆን ይችላል ግን ቤተሰባችሁ እናትና አባታችሁ በጌታ ስለሆናችሁ ባይ ዲፎልት በጌታ የሆናችሁ ሰዎች ክርስትና አልገባችሁ ጌታ ምን እንደሆነ ማን እንደሆነ ማወቅ አለባችሁ በጌታ ሆነው እኮ ክርስትና ያልገባቸው ወጣቶች እኮ ብዙ አሉ እኮ በዓለም ሱስ ውስጥ ያሉ ማአት እንዴ ይሄ አገልጋይ የከሌ ልጅ አይደል እንዴ የእንትና ልጅ አይደል እንዴ እስኪባል ድረስ ምንድነው ያንን ያደረገው ክርስቲያኒቲ ህይወት እንደሆነ አልገባቸውም አባቴ እንደዚህ ነው ስለዚህ አንተም ተከተል በሚል ነው የመጡት ገብቷቸው አይደል ዕውቀት ሲሆን አባትና እናቶቻችሁ የናንተ ፋሚሊ አያቶቻችሁ እንኳን ስትሮንግ ነገር ይዘው ከሆነ ያስተላለፉት ያ ነገር ሲገባችሁ ነው ወደናንተ የሚመጣው ለምሳሌ ጢሞቴዎስን ሐዋርያው ጳውሎስ ሲናገር ምን አለው ካራክተሩን ዲሲፕሊኑን ለእግዚአብሔር ያለውን ፍቅር ሲያይ ያ ማንነቱ አያቱ ጋር የነበረውን አኖይንቲንግ ወጥቶለት ምክንያቱም ምን አለ ይሄ መንፈስ አያትህም ጋር ነበር ስለዚህ ወሰደው ባካይር ነው ኢቭን እንኳን በእግዚአብሔር ኪንግደም ተውት አጋንንት እንኳን ከጀነሬሽን መሃል ሰው እንደሚመርጥ ታውቃላችሁ ሰምታችሁ አታውቁም
ጥንቁልና ውስጥ ያሉ ሰዎች ልክ ሊሞቱ ሲሉ እንደውም እግዚአብሔር ይገስጻቸው ፈረሴ ቀጣይ ይሄ ነው ይላል አጋንንቱ። ፈረሴ ማለት ይጋልብ ይላል እኮ ሰምታችሁ አታውቁ? መርጦ የሆነ ሰው ላይ ታርጌት ያደርጋል። ለምን? የዛ ሰው ዴስቲኒ በምን እንደሚከፈት ያውቃል። ይኸውላችሁ እንዳትሸወዱ። መንፈሳዊ ዕውቀትን ማወቅ የሚጠቅማችሁ ለእናንተ ለህይወት። አጋንንት ዝም ብሎ ነው አታክ የሚያደርገው ካላችሁ ተሸውዳችሁ። ከእናንተ በላይ ስክሪፕቸር ይጠቅሳል። እናንተ አታውቁም እንደሱ እንደሚጠቅስ። አም ቴሊንግ ዩ። ለምን ካላችሁ ጌታ ኢየሱስን መጣና ጥያቄ ጠየቀው። እንዲህ ተብሎ ተጽፏል አለው። ራስን ከዚህ ፎቅ ወርውር፣ ከዚህ ግንብ ላይ ወርውር። ምክንያቱም መጽሐፍ ቅዱስ መላእክቶቹ እግሮች በድንጋይ እንዳይሰናከል ያነሱአል ተብሏል። መዝሙረ ዳዊት ላይ እኮ ተጽፏል። ጌታ ኢየሱስ እውነትን ነው ተጽፏል ልዝለል ነው እንዴ ያለው? እኛ ብንሆንስ አስባችሁታ? እውነትን ነው ልዝለል እስቲ ጌታ ሆይ ምን አድርጌ ነው ትላላችሁ? እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል ብሎ ይመልስለታል። የሚያወራው በስክሪፕቸር ስሙኝ በደም ከፋሚሊ የወረሳችሁት ሲሆን ህይወት አይሆናችሁም ለእናንተ። ምክንያቱም ቤተሰቦቻችሁ የሚያመልኩት እናንተ ገብቷችሁ አይደለም የምታደርጉት ነገሩ። ክርስትና የሆነ ግሩፕ ተሰብስቦ የሚጮህበት አይደለም። ሁለቱም ብያቸዋል። ክርስቲያኒቲ ኢዝ ላይፍ። እኔ ጴንጤ ነኝ ትላላችሁ አይደል? ጥሩ ነው። ከየት ነው የመጣው? የክርስቲያን ግሩፖች ስያሜ አይደለም ጴንጤ። ጴንጤ የሚለውን ወርድ ነግሬያችኋለሁ አይደል? ሐዋርያት ሥራ ምዕራፍ 2 ላይ on the day of Pentecost ነው የሚለው አይደለ? የዛን ጊዜ መንፈስ ቅዱስ ስለወረደ ነው። ከዛ ጊዜ ጀምሮ ጴንጤ ምናምን ይባል እንጂ የሃይማኖት ስም አይደለም። ጴንጤን ይሄ ጴንጤኮስት የሚለውን በአማርኛው ከተረጎማችሁት ባለ 50 ማለት አይደል? ስለዚህ ጴንጤ ነኝ ስትሉ ባለ 50 ነኝ። ኢየሱስ ጌታ ነው። ስሙኝ በደም ክርስትና ህይወት ካልሆናችሁ ፌድ አውት እያደረገ ነው እናንተ ውስጥ ያለው ነገር የሚመጣው። እግዚአብሔር በቤተ ክርስቲያን ውስጥ እንደ ሌላ ስርዓት ህግ አስቀምጦ ቢሆን ኖሮ የምናጠፋው የመጀመሪያ ሰዎች እኛ። እግዚአብሔር በህግ ሊዳኘን ስላልፈለገ ነው ጌታ ኢየሱስን የሰጠን። ለምን ካላችሁ ከተጻፈ ህግ በላይ የፍቅር ህግ ይበልጣል። ፈርዶባችሁ ጀመራችሁ ስትወዱት መውደድ ይላል። ያው መጽሐፍ ቅዱስ ሲናገር ፍቅር የኃጢአትን ብዛት ይሸፍናል ይላል። ከዛዛው ስፍራ ላይ ደግሞ ፍቅር የራሱን አይፈልግም ይላል። ስለዚህ ማንነታችሁን የሚያስጥላችሁ የገባችሁ እውነትና የገባባችሁ ፍቅር እንጂ ይሄን አርጋ ታርግ ስለተባላችሁ አይደል። ፍቅር ደግሞ ስትቀርቡ ነው የሚገባችሁ ስለተነገራችሁ ብቻ። ይኸውላችሁ አንዳንድ ጊዜ ስራም እንኳን ቢሆን በስራ ዓለም አንድ ሰው ሰክሲድ ያደረገበትን ነገር ሲነግራችሁ እናንተ ፓሽኔት ካልሆናችሁበት ለጥቂት ጊዜ ልትጠቀሙ ትችላላችሁ። ከዛ ያስጠላችሁ ይመጣል። ለምን? የእናንተ ስጦታ አይደለም፣ ፓሽኑ የላችሁ። በደንብ ስሙ። በአገልግሎት በሁላችሁ ማድረግ የተናገርኩበትን ምክንያት ነግራችኋል። ብዙ ጊዜ እንደ ክርስቲያን መለኪያችን ያደረግነው ክርስትናን በጸጋ ስጦታ አይደለ? በቃ ይሄ ልጅ አንዳንዶቻችሁ እንደዚህ ብላችሁ መጣችሁ ሊሆን ይችላል። ይሄ ልጅ ሲተነብይ ትንቢቱ ኃይለኛ ነው እንዴ የሚናገረው ነገር ፈጥኖ ነው የሚሆነው። የጸጋ ስጦታ የተሰጠኝ ለኔ ህይወት ለኔ ስፒሪቹዋል ላይፍ መለኪያ ሊሆን አይችልም። በጸጋ ስጦታ ልለካ አልችልም። በደንብ አስተውላችሁ ስሙ። የጸጋ ስጦታውና ሰጪው የተለያዩ ናቸው። ስጦታን ሲሰጥ እነኚህን ጊፍቶች ሲሰጥ ጊፍትስ ኦፍ ዘ ሆሊ ስፒሪት የሚባሉት ሲሰጥ ቤተክርስቲያንን እንዲጠቅም ተደርጎ ነው የተሰጠው። ስለዚህ ለኔ ለግል ጥቅም ሳይሆን የእግዚአብሔርን ቤት ቤተክርስቲያንን የክርስቶስን አካል እንዲጠቅም እንዲያቀና አድርጎ ነው ስጦታ የሚሰጠው። ሚስጥራት ቢገለጡ መጽሐፍ ቅዱስ እኮ ይላል እኮ ትንቢት ቢሆን ለማቅናት ነው ይላል። እናንተ ካልቀናችሁበት ስጦታው ልክ አይደለም ማለት። እናንተን ካላቀናችሁ ወደ መስመር ካላመጣችሁ ልክ አይደለም ማለት። ኢቭን ስለ ክርስትና ሲወራ ለሰዎች ወንጌል ስትናገሩ ስንቶቻችሁ አጋጥሟችሁ ያውቃል? እንደዚህ የሚል እንደ አባባል አንድ አገልጋይ የኦርቶዶክስ አገልጋይ አንድ ነገር ሲናገር ሰምቼ ነበር። በጣም ያስገርመኝ። ብንጸድቅም ባንጸድቅም የሚል ታስታውሳላችሁ አይደል? ብንጸድቅም ባንጸድቅም ብለን የጀመርነው እምነት የለንም። ጸድቀን ያስጀመረን ጌታ። በአንዳንድ ሰው ካራክተር ክርስትና ይሰደባል አይደለ? ሲሰደብ ምን ይላሉ? እንደው ተሳስቼ እኔ ጴንጤ ቸርች ከሄድኩኝ ልክ ስላልሆንኩ ምን በሉኝ? ይኸው እዚህ ጋር እየመለሱት ነው። እጅ እግሬን አስራችሁ ጸበል ውሰዱኝ። ሰው ወደዚህ አይነት ቲንኪንግ እንዲገባ ያደረገው ምንድን? ለምሳሌ በእኛው ሀገር እኮ አመታትን ወደኋላ ተመልሳችሁ የክርስቲያኒቲ ላይፍ ወይ ደግሞ ይሄንን የመጣንበትን የክርስትና መንገድ ብታዩት ከጥቂት አመታት በፊት ትልልቅ ስፍራዎች በገንዘብ በሉ በብዙ ነገር በታማኝነት የሚመደበው ጴንጤ ተብሎ ነበር። ታስታውሳላችሁ? ኢቭን አንዱ ክራይቴሪያ ከህይወት ልምድ በላይ ገንዘብ ያለበት ቦታ ምንድነው ሃይማኖት የሚባለው መለኪያ እስኪሆን ድረስ ሆኖ ነበር። አሁን ላይ ሲመጣ ምንድነው ሉዝ እንድናረግ ያደረገ? አሁን ላይ ሲመጣ የሰውን ልብ እያደነደነ የመጣው ምንድነው? ሰይጣንስ አገልጋይ ሆነን እኛን ትሪክ እየሰራበት
ህይወት ያለው ነገር ምንድነው? ያላስተዋልነው ነገር ምንድነው? የጸጋ ስጦታ የሚመጣው ቤተክርስቲያንን ለመጥቀም ቤተክርስቲያን እንዲቀና ነው። ቤተክርስቲያንን ለማንሳት የክርስቶስን አካል ወደ ፐርፌክሽን ለማምጣት ነው። መንገድ ማሳያ ዲሊቨራንስ በሉ ፕሮፌቲክ አገልግሎት ሂሊንግ በሉ ተፈውሶ ጌታን የሚክድ እኮ አለ። ተውት። በዚህ ሲዝን ብቻ እኮ አይደለም የጀመረው። ጌታ ኢየሱስ መጥቶ 10 ለምጻም ነው አይደለ እንዲፈወሱ የጠየቁት። 10 ለምጻም ፈውሶ ስለፈወሰ ተቀመጣለ ማለት አይደለም። አንዱ ብቻ ነው ከዛ መሃል የመጣው። ጌታ እኮ ተገርሞበት ሌሎቹስ አለ አላቅም እኔ ቴንኪው ልልን የመጣው ስለሆነለት እንኳን ቴንኪው አይላችሁም። ሰው እንደተቸገረበት እንደመጣ ይመስላችኋል? እዚህ ቤተክርስቲያን መጥቶ የተጸለየለት በረከት ያገኘ ሰው ባይወጣ ቢቀመጥ ኖሮ ይሄ ቤት አይበቃንም አፍርሰ ነው ነበር። ወደዛ ሰው ስለተደረገለት አይደለም፣ የሆነ ነገር ስለሰጣችሁት አይደለም። ህይወት ከገባው ብቻ ነው ተተክሎ የሚቀመጠው። መጽሐፍ ቅዱስ ለዛ ነው ጌታ ኢየሱስ ዮሐንስ ምዕራፍ 10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ጌታ ህይወትን የሰጣችሁ እንጂ እናንተ ጋር ያለውን የሆነ ችግር ሶልቭ አድርጎ አይደለም። ህይወት እንደሆነ ስታውቁ ነው እድገት ውስጥ የምትገቡት። አሁን በደንብ ስሙ። የጸጋ ስጦታ ፋንክሽን ሊያደርግባችሁ ይችላል። እየሰራባችሁ ግን ከጌታ ምርቃችሁ ሊሆን ይችላል። ግሎሪ የጸጋ ስጦታ አይደለም። ክብር የጸጋ ስጦታ ሆኖም ማያቅም ወደፊትም ሊሆን አይችልም። ክብር የፌሎሺፕ ውጤት እንጂ የጸጋ ስጦታ አይደለም። ለምሳሌ አንዳንድን ሰው ወይ አገልጋይነታችሁ ዋው ይሄ ሰው ሲናገር፣ ዋው ይሄ ሰው ሲተነብይ፣ ዋው ይሄ ሰው ሲያስተምር ምድረድሩት ሁሉ ቤተክርስቲያንን ለመጥቀም የተሰጠ ስጦታ ሊሆን ይችላል። ፐርሰናል ላይፉን ግን ቼክ አድርጉ። ስቴዛን ሰው በደንብ ስሙ። ከእግዚአብሔር ጋር ፌሎሺፕ የሚያስፈልጋችሁ ለማገልገል ብቻ አይደለም፣ ለህይወት ነው የሚያስፈልጋችሁ። የኔን ልምድ ልንገራችሁ። እግዚአብሔር እንዲጠቀም ብዙ ጸልዬ አውቃለሁ። ጌታ ኢየሱስ ፊት ነው ማወራችሁ። የኔም ጓደኞች አብሮኝ የተማሩ መጥተው ሲናገሩ ሰምታችኋል አይደል? ሌሊት እስከማልተኛ እንዴ ጥበቃውን ላይ ያቀኝ ነበርኩ ዩኒቨርሲቲ ውስጥ። ግን የአስተሳሰብ ፓተርኔን ነው እግዚአብሔር መጀመሪያ ያስተካከለው። ስጠኝ የምለው የሆነ ነገር እንድገልጥ በቃ የሆነ ይሄን ልበል ይሄን ላደርግ በሚል አስተሳሰብ ነው እኔ የምመጣው። የምትገልጡት ነገር ግን ከህይወት እንደሚወጣ እኔ አልገባኝ። ነገር ሁሉ ትቼ እግዚአብሔር እያቀረበኝ ስመጣ፣ ነገሮች እየገቡኝ፣ ሌላውን እየጠላሁት ስመጣ፣ ተራ የሆነብኝ ሲመጣ፣ ሌሎቹ ቫልዩ ያጡ ሲመጡ፣ ለራሴ የሞትኩ እንደሆነ ሳውቅ ከሱ ለሌላ የሚጠቅም ነገር እየወጣ እንደሆነ የዛኔ ነው ያስተዋልኩት። አሃ ጌታ ሆይ ይሄንም ለካ በዚህ ነው መንገዱ እንድል ያደረገኝ የዛኔ። በደንብ ስሙኝ፣ በጌታ ፍቅር በደንብ ስሙኝ። ይሄ አመት ሲጀመር አጉሜ ውስጥ አመታው አዋጅ ስንናገር አመቱ ለሚሆነው ነገር እየነገርኳችሁ ነበር አይደል? ዴዝ በጣም ብዙ ስላለ በራችሁን እስራኤላውያን እንዳደረጉት በኦይል ቀቡ ብያቸዋል አይደል? ብዙ ነገር ስላለ ይሄ አመት ነው ብዙ ሰው ስፒሪቹዋል ከቨሪንግ የሚያስፈልገው ብያቸዋል አይደል? ማታቋቸው ሰዎች ብዙ ነገር ኤክስፖዝ ሲሆን ታያላችሁ። ብዙ ነገር ሲሆን እየጀመረ ነው ያለው። በጣም ብዙ ነገር መንፈሳዊነታችሁን ከናንተ ውስጥ ዜሮ የሚያደርግ ኃይል ነው የተለቀቀው። በደንብ ስሙኝ። በጌታ በእውነት ጌታ እንዲረዳችሁ ከእግዚአብሔር ጋር ካልተጣበቃችሁ በስተቀር ለዛ ነው መጽሐፍ ቅዱስ የቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለው። የቆማችሁ ነው የሚመስላችሁ ለእናንተ ስታዩት፣ ግን ወድቃችኋል። አንዳንዶቻችሁ እስቲ ህይወታችሁን ቼክ አድርጉት። ዝም ብላችሁ ለራሳችሁ እስቲ ራሳችሁን እንድትፈትሹበት ልጠይቃችሁ። የመጀመሪያ ታይም ወደ ጌታ ስትመጡ ያላችሁ መሰጠት፣ ያላችሁ ረሃብ፣ ጌታን የሚፈልገው ልባችሁ ነገሮቻችሁን እየሞላላችሁ ሲመጣ አሁን አለ? ቼክ አድርጉት እስቲ። ለምን በእንትኑ ተለወጠ ወይስ ጌታ ነው ከናንተ የራቀ? ይሄን ጠይቃችሁ ታውቃላችሁ? አገልግሎትስ አስተውላችሁ ታውቃላችሁ? አገልግሎቶች እኛ ሀገር ሲጀመሩ በአንዴ በኃይል ይገናሉ። ከዛ ከሆነ ሲዝም በኋላ ዲክላይን እያደረገ ይመጣል። ከዛ በቃ የተለየ እንትን ደግሞ ተነስቷል ከለ ይባልና ያ ግሩፕ ለቆ ይመጣል። ለምንድነው ካላችሁኝ እናንተ ሄዳችሁበት ስፍራ የመጣችሁበትን ነገር አይደለም ታገኙ። ስለዚህ ሆነ አቅጣጫ ፍለጋ ትሄዳላችሁ። ምንድነው ያንን ነገር የሚጎትተው? አስተውላችሁ ጠይቃችሁ ታውቃላችሁ? ምንድነው ሰው እንደዛ እንዲሆን የሚያደርገው? የመጀመሪያ ጊዜ የተነሳችሁበት ረሃብ በስጦታ ስለተቀየረ። ስጦታው አላችሁ ማለት ሰጪው አላችሁ ማለት አይደለም። ሰጪው የሚያስፈልጋችሁ ለእናንተ ለህይወታችሁ ነው፣ ለራሳችሁ ለፐርሰናል ላይፋችሁ ነው የሚያስፈልጋችሁ። በደንብ ስሙ። በተለይ አገልጋዮች እግዚአብሔርን ብዙ ጊዜ ለምኛ ቃለው ከድፍረት ኃጢአት ጠብቀኝ ብዬ። የድፍረት ኃጢአት እንዴት እንደሚመጣ ልንገራችሁ። the biggest door ትልቁ የድፍረት ኃጢአት ውስጥ እንድትገቡ የሚያደርጋችሁ ትልቁ በር ፕራይድ ይባላል። አንዳንዶቻችሁ ፕራይድ እያጠቃችሁ እንደሆነ ላሳያችሁ። እግዚአብሔር ምስክሬ ነው። አብዛኛው ሰው በእንደዚህ ፋይት ውስጥ ነው። ላሳያችሁ ትፈልጋለህ? አሁን ራሳችሁን ጠይቁ። አንዳንድ ነገሮች ላይ ከእግዚአብሔር ይልቅ እግዚአብሔር ነው ወይስ ሰው ነው የምትፈሩት? እግዚአብሔር ምን ይለኛል ነው ወይስ ሰው ምን ይለኛል ነው የምትፈሩት?
ፕራይዱን ስለመታኮ ነው ሐዋርያው ጳውሎስ ሰው ምን ይለኛል ምል በሆን ኖሮ እግዚአብሔርን ባላገለገልኩ የሚል የመጀመሪያው ትልቁ እናንተን ሊያጠፋችሁ የሚመጣበት መንገድ በሰው ይሉኝታ ውስጥ ይከታሃ ከሌመን ይለኛል መስፍን የሆኑ ልጆች ይዞ መጣ እና እነዚህ ልጆች እንግዲህ በሰውነታቸው ብላችሁ አታገሏቸው ማለት ጋርዶች ናቸው ክለብ ውስጥ ያሉ የሚሰሩ ጋርዶች ናቸው ምን እንደሚያካክሉ አንዱማ እዚህ መጥቶ ለማቀፍ እጅ ያልደርሳለኝ እዚህ ጋር ታስታውሳላችሁ ስጸልይለት ጌታን ተቀበለው እንዴ እናንተ ከዚህ ይበልጣ የመጨረሻ የነካይ ነገር ልንገራችሁ ማለት በጣም ውስጤ ያዘነበት ነገር ቸርች እንሂድ ብሎ ሲጠይቃቸው ምን ይሉታል እንዴ ምን አስኬደኝ አገልጋዮቹ ይሄው ክለብ እየመጡ አይደል እኛ ጋር እዚሁ ያገኛቸዋል ታምናላችሁ አብዛኛው ብዙ አገልጋይ እመኑኝ I'm telling you ብዙ አገልጋይ ሌሊት ላይ ሰው በሌለበት ይወጣል ወደ ክለብ ቀንቀን ለምን አይወጣም ማንንም ፈርቶ ሌሊት ላይ እግዚአብሔር ያይም እንደ ይተኛል እግዚአብሔር ሌሊት ፕራይድ አጥቅቶታል እንደዚህ አይነት ሰው I'm telling you ሰይጣን በኃይል የጣላችሁ የት ጋር እንደሆነ ታውቃላችሁ እያገለገላችሁ የጸጋ ስጦታው ይገለጣል የእናንተ ህይወት ግን በኃጢአት ውስጥ ካለ በቃ አደገኛ የማይመለስ ጥፋት ውስጥ ገብታችሁ ምክንያቱም ምንም እያደረኩ ይሄው እያገለገልኩ ነው ምን ተፈጠረ እግዚአብሔር የመጨረሻ የሚጸየፈውና የሚጠላው ነገር ምንድነው ካላችሁ ፕራይድ ትዕቢትን ነው የሚጠላው የመጨረሻ ነፍሱ የሚጠላው እግዚአብሔር ትዕቢት ነው ለውድቀት ትልቁ በር ለምን ካላችሁ ትዕቢት የመጀመሪያ የሚሰጣችሁ ነገር እግዚአብሔር ከየት እንዳነሳችሁና ምንን አስጥሎ ህይወት እንደሰጣችሁ ያስረሳና እኔ ውስጥ ይከታችኋል ስለዚህ እኔ ትላላችሁ እኔ እያላችሁ ትጀምራላችሁ የትኛውም ነገር እኔ ብላችሁ የምታደርጉት ነገር ሁሉ የእግዚአብሔርን ክብር እየነካ ሙሴን ማን ላከኝ ልበል ሲለው ያለና የሚኖር አይደል እዛ ስፍራ ላይ ምን እንደሚል ታውቃላችሁ እንግሊዘኛው I am የሚለው ስም የእግዚአብሔር ስም ጌታ ኢየሱስን ጠየቁት እንደዚህ ያሉት ከአብርሃም በፊት ነበርኩ ሲላቸው ነበርኩ የሚለው ቃል እኮ before Abraham was I am ነው የሚለው ስለዚህ I am የእግዚአብሔር ስም ነው በቁጣ ሊገሉት የተነሱት ጌታ ኢየሱስን እኔ ነበርኩ ስላለ አይደለም ያስቆጣቸው before Abraham was I am የሚለው the great I am የተባለው ትልቁ እግዚአብሔር ስለሆነ ኢየሱስን ስም ነካ ብለው ነው ሊገሉት የተነሱት ስሙን እንኳን በድፍረት አይጠሩም እነሱ ስሙ ሜንሽን ሲደረግ በሌላ ቀለም ነው ሁላ የሚጻፈው አንድ አይነት በሌላ በተጻፈበት አይደለም የሚጽፉት እግዚአብሔር እናንተ ፓተርን ውስጥ እናንተ ህይወት ውስጥ ምን እንደተከለ ስለሚያቅ ሰይጣን ሊጥላችሁ የሚመጣው በራሳችሁ ያፍቃል ስለዚህ እኔ ወደሚል ተመጡና ያ ፕራይድ ይጥላችኋል እንደወደቃችሁ እንኳን ሳታውቁ ብዙ ርቃችሁ ተነቃላችሁ ልክ እንደ ይሁዳ ከረፈደ በኋላ ራሱን እንዳጠፋው ማለት ነው የመጨረሻ መደንገጥ ያለባችሁ አገልጋይ ከሆናችሁ በጥፋት ውስጥ እያላችሁ የተሰጣችሁ ጸጋ እየሰራ ካለ ልክ ይሄ ምንድነው የሚባለው ራን የሚባለው አቁም ይው አገልግሎትን አቁም ጥፋ እግዚአብሔር ፊት ከባድ ጥፋት ውስጥ ነው ያለው እየሰራ ፋንክሽን እያደረገ ካለ ጸጋው ነው እየሰራ ያለው ስጦታው ነው እየሰራ ያለው አንተ የለህም ህብረት ውስጥ እመነኝ እግዚአብሔር ፊት ነው መነግራችሁ በክርስትና ውስጥ ማወቅ ያለባችሁ ትልቁ ትሩዝና ኪ ህብረት ለአገልግሎት አይደለም ሰጣችሁ ህብረት ግዴታችሁ ነው ለህይወት ነው ህብረት የሚያስፈልጋችሁ ቢምቢ ታውቃላችሁ እስቲ ቢምቢ የሚያውቅ የሌለበት ቤተ የለም እንደናንተ ቢምቢ በሉስት ታውቃላችሁ አይደል እኔ በቢምቢ ነው ማውቀው እና ቢምቢ አንድ ጊዜ ልጅ ወለደች አሉ እና እቺ ጥንንት ቢምቢ የለችም ገና የተፈለፈሉ ከዛ እናቴ እስቲ ዞር ብዬ አይቼ ልምጣ አለችና ወጣች አሉ ከዛ ወጣ ሰው ቤት ነው ሄደችው ቤቱ ተመችቷት ከሳሎን እስከ መኝታ ሁሉንም ዞረች ዞራ ቆይታ ወደ እናቷ ጋር መጣችና እንዴት ነበር ስትላት እናትዬ ዋው በጣም ነው ደስ የሚለው ሁሉም ወደውኛል አለች እንዴት አወቅሽ ሲያጨበጭቡ ነበር ሁሉም ከዛ እያጨበጨቡልሽ እኮ አይደለም ሊገሉሽ ነው እንደዚህ ያዘ ፕራይድን ካልቀደማችሁት ሴሌብሬሽን ውስጥ ይከታችሁና እኔነት እናንተው ስላለ ይገላችኋል ኤቭሪ ታይም እግዚአብሔር በሚሰጣችሁ ነገር ግሎሪውን ለራሳችሁ የምትወስዱ ከሆነ ያጠፋችኋል እናንተን ያጠፋችኋል ጥፋትም ስላለበት እኮ ነው መጽሐፍ ቅዱስ እግዚአብሔር ስለ ጸጋ ስጦታው አይጸጸትም የሚለው ስጦታን ከሰጠ መጸጸት ምን ያመጣል ስሙኝ በጌታ ፍቅር ስሙኝ ትልቅ ትሩዝ ሪያሊቲ ያለን ነገር ነው ምነግራችሁ ምድር ላይ ያለን የትኛውንም አገልጋይ እግዚአብሔር በአንድ ጥፋት በአንድ ሲን አደባባይ ኤክስፖዝ ያደረገው ነው ሰው የለም እግዚአብሔር ሲጀመር አደባባይ ኤክስፖዝ ያደርጋችሁ የሰራችሁት ነገር ነው አደባባይ የሚያወጣችሁ ማንንም ሰው አንዴ ፌል አድርጎ በዛው አይ ፌል አድርጋል ብሎ ያወጣው ሰው የለም የተደጋገመ ጥፋት አልታረም ያለበት ነገር ነው ወደፊት ለፊት የገለጠው ኔቨር እግዚአብሔር ማንንም ኤክስፖዝ የማድረግ እንትን የለም እንደዛ ባይሆን ኖሮ ስናገለግል እኮ በጆሮ ለሰው እንደዚህ ያርጋሃል እንደዚህ ሰርተን ይመጣው ለምን እንላለን በአደባባይኛ ልንፈምስበት ነው የሰው ሚስጥር ምናውጣው አንድ ልጅ እዚህ ጋር እብደት መንፈስ ፋሚሊ እንደዚህ ያሰቃያል ልንገርህ ያስደገመብህን አልኩት እንዲያቅ ነው እግዚአብሔር እንደሚናገር
እኔ መደበቄ ነው በእኔ ቤት ባይዘው ድሬዳዋ ማቃቸው ሰዎች ደወሉና አረ እባክህ በጆሮ ብትን እኛ እናውቀዋለን ሰውየው ነው ለካ እኔ ፖፑላር እንደሆነ አላውቅም ሰውየው ሰይጣን ትንሽ ነገር አለማምዶ ኢንተርቴን እንድታረጉት ያረጋቸዋል ማንንም ሰው ስሙኝ ማንንም ሰው የመጀመሪያ ነገር ሲሰጠው ውሸት አድርጎ አይደለም የሚጀምር ስሙኝ ይሄን ከዚህ በፊት ብያቸዋለሁ ጌታ ሁሌ ሲያወራችሁ እንደዚህ እያለ ነው አይደል መጽሐፍ ቅዱስ ለሚያወራው እውነት እውነት እልሃለሁ ነው አይደል የሚለው እውነት እውነት እልሃችኋለሁ ሰይጣን ውሸት ብሎ ጀምሮ ያቀም እውነት ውሸት እልሃለሁ ይላል እውነትን አስታኮ ነው ውሸትን የሚለቅም ስለዚህ አንድ ነገር ያሲዝህና ህይወት ላይ ምንም ነገር እንዳላመጣ ስታይ አይ ኖርማል ነው እግዚአብሔርም ምንም አያረጋኝም ትላለህ ከዛ እየጨመረልህ ይመጣና በደንብ ደግሞ እንድትሰለጥንበት ስክሪፕቸር ይሰጣል ለዛ ነው ለራሳቸው አጣሞ ይሰማሉ የሚለው መጽሐፍ ቅዱስ በደንብ ያጣፍጥልህና የሆነ ሰዓት ልክ እንደ ዴማስ አይ ይቅርብኝኛው ይሻላል ማን ነው የሆነ አገልጋይ ሲያወራ ነው መሰለኝ የሰማሁት እግዚአብሔርና ሰይጣን ገነትና ሲኦል በር ላይ ቆመው ይጣራሉ አለ ሰውየው ቆሞ ቼክ ያደርጋል ወደ ገነት ሳይድ ሲያይ ጸጥ ያለ ነው ወደዚህኛው ሳይድ ሲያይ ደግሞ ሴሌብሬሽን አለ በደንብ ፌሽታ ምናምን ሁሉም ሴሌብሬት እያደረገ ከዛ በኋላ እንዴ ይሄ ዝም ካለው ይልቅ ይሄኛው አይሻለኝም እንዴ ያለና ወደ ውስጥ ሲገባ ሰዓት ውስጥ ከተተው ከዛ እንዴ ድግስ ሴሌብሬሽን አይደል እንዴ ያሳየኝ ሲለው እሱማ የምርጫ ቀስቀሳ ነው አለ ወደዚህ እንደመጣ ያመቻቸው ነው I'm telling you አንዳንድ ሰዎች እግዚአብሔር ፊት እዚህ ወክ ያደረጉ የሲኦል ሃይዌይ ላይ ወክ የሚያደርጉ ሰዎች አሉ ስተዋቸው እዚህ ያሉ ነው የሚመስሏቸው ዴሊቨራንስ ላይ ዴሊቨር የማይደረጉ ሰዎች እንዳሉ ታውቃላችሁ ዴሊቨር የማይደረጉ ሰዎች አሉ ልታደርጓቸው ማትችሉት ሰው በሌላ ቀን አስተምራቸዋለሁ ይሄን በደንብ አሰላስላችሁ ስለመመጡ ነግራቸዋለሁ በህይወታችሁ ሁሉ ጊዜ መጠንቀቅ ያለባችሁ በጣም መጠንቀቅ ያለባችሁ ጥቂት ነገር ትንሽ የምትመስል ስተት ኖርማል ናት ብላችሁ ያለፋችሁት መታችሁ ደጋግሞ እናንተ ጋር ጭንቅላታችሁ ኖርማል አድርጎ የተቀበለው ሰዓት የዛን ጊዜ ጥፋት ውስጥ ናችሁ መጠንቀቅ አለባችሁ ከዛ ምን ያደርጋችኋል የፈለገ ዝሙትም ሰርተና የፈለከውን ነገር አድርገና መድረክ ላይ ታገለግላል ይላችሁ እግዚአብሔር የሌለበት አገልግሎት የመድረክ ላይ ፐርፎርማንስ ነው እንጂ ህይወት አይደለም ስለዚህ እግዚአብሔር የሌለበትን ህይወት መተስታካፈል ፐርፎርም አድርገ ነው እየወረድክ ያለው ለምሳሌ ጥሪያችሁ በኃጢአት ውስጥ ያሉትን ሰዎች ነፃ ማውጣት ከሆነ ሰይጣንን ፋይት የሚያደርጋችሁ በጥሪያችሁ መንገድ በሱስ ውስጥ ያሉትን የምትናጠቁ ሰዎች በሱስ ሊያጠፋችሁ ነው የሚፈልገው እግዚአብሔር ሊባርካችሁ በፈለገበት መንገድ ነው ሊያጠፋችሁ የሚደግስላችሁ እግዚአብሔር አስመልጧችሁ ድጋሜ እዛ ውስጥ ገብታችሁ ከሆነ ያላችሁት ለምሳሌ ነው የምናገረው ዝሙትን ሰርቶ የመጣን ሰው ዴሊቨር ልታደርገው አትችልም አንተ እዛ ውስጥ ካለ አጋንንቱ ሊስቅብህ ይችላል ለምን ፓወርን ኦሬዲ ያሳጣን ያለው በመጻረገው ነገር ክርስትና ህይወት ነው በሉስቲ ህይወት ነው በሉስቲ በአዲስ ኪዳን እውነተኛ አገልግሎት ህይወታችሁ እውነተኛ ማንነታችሁ ያለው ቸርች ስትመጡ ያለው ማንነት አይደለም ከቸርች በኋላ ቤታችሁ ያለው እውነተኛ ማንነታችሁ እሱ አንዳንድ ሰዎች እንደዚህ ሲሉ ሰማለሁ በተለይ ትልልቅ እናቶች እኔ እኮ አፌ ነው እንጂ ልቤ ባዶ ነው ሰምታችሁ አጣቁ እኔ አፌ ነው እንጂ ልቤ እንኳን ንጹህ ነው ሮንግ ምክንያቱም መጽሐፍ ቅዱስ ምን ይላል ሰው በልቡ ሞልቶ የተረፈውን ስለዚህ ልባችሁም እንደዛ ነው ማለት አንዳንዱ ደግሞ ተራግሞ ይጨርስና እነዚህ ሰዎች ክፉን የሚያስወሩና ሳቲስፋይድ ከሆነ በኋላ ማለት እባረካቸዋለሁ በዚህ ሲዝን እግዚአብሔር ይጠብቃችሁ ይላችሁ መጽሐፍ ቅዱስ እንደዚህ ይላል እግዚአብሔር በጣም የሚጠላው ነገር ትዕቢትን ነው ብያቸዋለሁ አይደለ መጽሐፍ ቅዱስ ትዕቢተኛን ያዋርዳል ነው የሚለው ይቃወማል ሬዚስት ነው የሚያደርገው ትዕቢተኛ እዛው ስፍራ ላይ እንደዚህ ይላል ለትሁታን ግን ምን ይሰጣል ጸጋን ይሰጣል ይላል ትህትና ማለት መቅለስለስ ማለት አይደለም እውነተኛ የትህትና ዴፊኒሽን የኔ አቅም ሁሉ አንተ ጋር ነው ያለው ብሎ ዲፔንድ መሆን ነው ትህትና ማለት ከዚህ በፊት ነግሬያቸዋለሁ አይደል ይሄንንም ደግመዋለሁ ጌታ ይባረክ ሳናቀ ብዙ ጊዜ ተደብድበናል ተደባደቡ እያልኳቸው አይደለም ደግሞ ገልብጣችሁ እንዳሰሙ መጽሐፍ ቅዱስ እንደዚህ ይላል ቀኝን ለሚመታ ምንን ስጥ አሁን እንደወረደ ተሰሙትና ቻስ ያረጋችሁና በዚህም ድጋም አንድ ጊዜ አንዱ ወንጌል እየመሰከረ ወታደር ነው የደርግ ወታደር የነበረ ሰውዬ በጣም የሚፈሩት ተደባዳቢ የነበረ ሰውዬ ነውና ጌታን አስቀብለውት ብዙ ትንሳኤል አስጠመቁት እና ሲያስጠምቁት ወደ ውስጥ ገብቶ እንዳይቀር አገልጋዮቹ እጅና እጁን ይዘውት ነበር እንደዚህ ከዛ ወደ ውስጥ ገባና ተጠምቆ ወጣ
እና ካለፈ በኋላ መኪና ትራንስፖርት ላይ የመሰከረ አንደኛው ከጎኑ የተቀመጠው ሙልጭ አርጎ ይሰድባል። ከዛ ከአቅሙ በላይ ሆነበትና እጄ እኮ አልተጠመቀም አለና ያላችሁ ስሙኝ፣ ግራህን ለሚመታ ቀኝህን ስጥ ይላል አይደል? ግራህን ለሚመታ ቀኝህን ስጥ የሚለው ስፒሪቹዋል ምልክትን እንጂ ፊዚካል ነገርን አይደለም የሚያሳየው። እንደዛ ቢሆን ኖሮ ቀኝ የሚሰጠውን ግራህ አይወቅ የሚለው እጅ ነው እንደሚያውቀው ጭንቅላት እኮ ነው የሚሰጠው። ስለዚህ እያወራ ያለው ፊዚካል ላለ ነገር አይደለም ማለት ነው። እያወራችሁ ያለው ግራህን ለሚመታ ቀኝህን ስጥ ሲል በፊዚካል ሳይድ ፋይት ለሚያደርግ ሾው ሂም ዩር ስፒሪቹዋል ሳይድ እያለ እንጂ ተደብደብ እያለ አይደለም። ብዙ ሰው ተደብድባል መሰለኝ ዝም አላችሁ። የእናንተ እውነተኛ አይደንቲቲ መንፈሳዊ ሳይዳችሁ መንፈሳዊ ማንነታችሁ እምቢ ያለ አለቅም ብሎ መንገድ የሚዘጋብ ሰው ካለ እሱ አይደለም። በስጋ አትደባደብ፣ መንፈሳዊ ማንነትን ልቀቅ። እምቢ ያለውን ታባረዋል ይዘሰት። እውነተኛ እንትኑ ይሄ ነው። ክርስትና ህይወት ሲሆን ሌላን ትለውጡበታላችሁ፣ ሌላን ተጠቅሙበታላችሁ። ዳጋ ዋርድ የሚባል እግዚአብሔር ሰው ታውቃላችሁ? በጣም ትልልቅ እንትኖች ሰጥቶታል። ሚኒስትሪው በጣም ኤክስፓንድ ያደረገ ኢንፍሉዌንሻል ሰው ነው በጣም። እና አንድ ቀን ቢሾፕ ዴቪድ ኦየዴፖ ኢያዲቦዬ ጋር ሄዶ ነበር እና ቸርች ሄዶ እየተካፈለ እሱ የሚያውቀው እንግዲህ ጥግ እስከ ጥግ የሞላ እዚህ ሀገር ትልቁ አዳራሽ ምንድነው? ልክ እንደዛ አይነት አዳራሽ ሙሉ ቸርች ህዝብ ጉባኤ ነው የሚመጣለት። በጣም ትልቅ ነው በእኛ ሀገር አንፃር ስታዩ። ምናልባትም እኛ ሀገር ያሉ ቸርቾች አንድ ላይ ሲደመሩ ሊሆን ይችላል ስፋቱ ማለት ነው። ከዛ ሊካፈል ተጋብዞ ሄደዛ ቸርች ሲገባ አገልጋዩ ኢያዲቦዬ ሲያገለግል እንደዚህ ነው የሚላችሁ። አወራሩ ራሱ አሞት ምናምን ነው የሚመስላችሁ። ፕሬዝ ዘ ሎርድ ሲላችሁ ገና ይደክማችኋል። አም ቴሊንግ ዩ የእውነት ቀስ ብሎ ነው የሚያወራው። ከዛ ታች ቁጭ ብሎ ይሄን መድረክ ቢሰጡኝ ለኔ እንዴት እንደማወራ አሳያለሁ ብሎ ቁጭ ብሎ ያወራ። ወይኔ እኔ ይሄ ሁሉ ህዝብ ቢሰጠኝ ከሱ በላይ አልሰብክም። ምክንያቱም ይወላችሁ እዛ ቸርች መባ በአሸር አይደለም የሚዞረው፣ ሚኒቫን መኪና አለ። ህዝቡ ከመብዛቱ የተነሳ መኪና አለ፣ በመኪና ነው መባ። የሀገሪቱ ባንክ ከሚሰራበት ከስራ ቀናት አንዱ ለዛ ቸርች ይዘጋል። ባንክ የሚዘጋለት ሰውዬ ወየው ፓርላማ የዛ ሀገር ሚኒስቴር ጠቅላይ ሚኒስትሮች ንግግር ሊያደርጉ ከሆነ እሱ ፕሮግራም ያለው ቀን ከሆነ ይሰርዙታል። ምክንያቱም የሚሰማቸው ሰው የለም። ሰውየው ነው የሚከተሉት። እንግዲህ ምንም አወራሩን እንኳን ስታዩት አወራሩ ኢንስፓየር ማያረጋችሁን ሰው አይታችሁ ያ ሁሉ ህዝብ ሲመጣ ግን ምንድነው ያስብላችሁ? እና ቁጭ ብዬ ወይኔ እድል ቢሰጠኝ ከዚህ ሰውዬ በላይ አልሰብክም አልኩኝ። ምንድነው እንደዚህ ያበዛው ብዬ ስጠይቅ ጌታ ተናገረኝ። የሱ አይነት ልብ የለህም አንተ፣ እሱ የደረሰበት የፍቅር ሌቭል የለህም አንተ አለኝ። ጸጋ አይደለም ለካ ያን ሁሉ የሚጎትተው አልኩኝ። በጣም ሰው ያደነቃችሁ ጊዜ የሆነች ነገር ሞቀታ ከተሰማችሁ እግዚአብሔር ምስክሬ ነው ጥፉ። ከዛ ሰፋ እየጨመረ ሲመጣ በቃ እንትን ትሆናላችሁ። ስጦታና ሰጪው የተለያዩ ናቸው። ሰጪውን የሚጎትትላችሁ ፌሎሺፓችሁ፣ ህብረታችሁ። ያን ነገር አተነዋል። ህብረት ትዝ የሚለን ቤተክርስቲያን ስንመጣ በእውነት ብትለማመዱ ኖሮ የእግዚአብሔርን ድምጽ በሁሉ መንገድ ይናገራቸዋል። በሁሉ መንገድ እያንዳንዱ ነገር ላይ ላገለግል ሰው ላገኝ ሲሄድ ኮንሺየስ ነኝ። በምን ሳይን ትናገረኛለህ፣ በምን ደግሞ ትናገረኝ፣ እያንዳንዱን እየፈለኩ ነው የምሄደው። ታውቃላችሁ ሰው የሚያወራኝን ነገር እየሰማው ነው የምሄደው። በሁሉ ውስጥ የምፈልገው የእግዚአብሔርን ድምጽ። በሁሉ ቦታ እግዚአብሔር ያወራል። በኢየሱስ ስም ባረካቸዋለሁ። እግዚአብሔር እሱን በመስማት ይባርካቸው። ዘመናችሁ እንዳይባክን እሱን በማወቅ ይባርካቸው። በጌታ በኢየሱስ ስም ባረካቸዋለሁ። በሁሉ የእግዚአብሔርን ድምጽ መስማት እንድትችሉ ባረኳቸው። በዚህ ሲዝን ደግሞ እግዚአብሔር እንዲያስመልጣችሁ በኢየሱስ ስም ባረኳቸው። ከጥፋት እንዲያስመልጣችሁ ባረኳቸው። ከጥፋት ከአመጻ እንዲያስመልጣችሁ ባረኳቸው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ የአመጻ ልጅ አመጽን አይጨምርበትም የሚለው ሁሉም ላይ አይደለም፣ የተጠጋው ሰው ላይ ነው። በኢየሱስም ተጠግታችሁ እንድትቀሩ ባረኳችሁ። ዘመናችሁ ሁሉ በሱ እንዲጥለቀለቅ ባረኳችሁ። ባረኳችሁ በኢየሱስ፣ ባረኳችሁ በኢየሱስ፣ ባረኳችሁ በኢየሱስ። ቅድም እየመጣውኝ ወደዚህ አብሬው ወንጌል መሰራውን ልጅ አግየውት እናንተ ልነግራችሁ አልችልም። ገበያ ውስጥ ይው የማይከተኝ ቦታ አልነበረም። እና እዚህ ውስጥ እንመሰክራለን ሰው በዛ ያለው እዚህ ነው ይለኝና ገበያ ውስጥ ገብተን ሽንኩርት ድንች ምናምን ይወረውሩብን ነበርና እግዚአብሔር ይመስገን አልመታኝም። እኔ ዱላ አይችልም ብሎኝ ጌታ ላከ። ጧት ሲደረግ ያረመቱኝ እያለ ነው ይወት ረጅም ስለሆነ ደግሞ እሱ አይስቱትም። እንደዚህ በላይ በኩል እንኳን ብትወረውሩ ታገኙታላችሁ። የዛ ሰዓት እንኳን ቁመቴ ከሷ አነሰን ያልኩት እናንተ ልነግራችሁ አልችልም። ለወንጌል ያለው መሰጠት የመጨረሻ የተሰጠ ቸርቾችን ተክሎ ለሰው ሰጥቷል። በቃ በገጠር እየሄደ ይተክላል ልጁ። የመጨረሻ
የመጨረሻ የተሰጠ ልጅ ነው። የሆነ ሰዓት ያው ኬኔት አገንን አንድ ጊዜ በጣም የተማርኩበት ነገር ሳምንቱ ሙሉ ነበር ቢዞኝ የማገለግለው አለ። ከዛ ጌታ እንደዚህ ያለኝ ሳምንቱ ሙሉ እንድታገለግለኝ አልፈልግም፣ አብዛኛውን ጊዜ ከኔ ጋር እንድታሳልፍ ጊዜ ስጠኝ አለ። ከዛ ቀነስኩትና ከሱ ጋር ማሳለፍ ጀመርኩ። አንዳንድ ጊዜ የሆነ ነገር ላይ ፎከስድ ስትሆኑ ህብረታችሁን ሉዝ ታረጉታላችሁ፣ የጸሎት አቅማችሁን የነበራችሁን ትጋት ሉዝ ታረጉታላችሁ። እና ይሄ ልጅ ቅድም እያለፍኩኝ ቆሟል አስፋልት ዳር እና ልክ እንዳልሆነ ታያላችሁ እና ቆሞ ምላሱን ያኝካል ማለት ብሎ ቆሞ ግራ ገባኝ። እኔም ማቀው ምን ያክል ጀግና ልጅ እንደሆነ እናንተ ዘው እንዴ 10 ምናምን ሰው አንድ ቀን ሰብስቦ መጣ ቸርች። ምንድነው ጌታን አስቀብያቸው ልጁ በቃ እንደዛ የሚያደርግ ነበር እና ደነገጥኩና አንድ አገልጋይ ወዳጄ ጋር ደወልኩኝ። እንትናን ታውቀዋለህ? አረ እሱ ልጅ ግን ሰላም ነው አልኩት። ምንድነው እንደውም ያለ የሆነ ቋንቋ አረ ጦሽ ብሎበታል ነው የሆነ አይጨልላል ሳይሆን ጦሽ ብሎበታል የሆነ ነገር አለ። ምን ነው አልኩት። አረ እኔማ መከራው ተብዬ እኮ ሳገኘው እንደዞረበት ሳቅ ተቸው ሄድኩኝ። ምንድነው? አይ አሁንማ ጌታን ትቶ ልጅሰስ ገብቷል ሶሻል ሚዲያ ላይ ጓደኛ አይደለም እንዴ ያላየኸው ስላሴ አጋንንት ነው ብሎ ለቋል እኮ እተቻል አውጥቶት ከመስመር መጣ። አገልግሎታችሁ ለህይወታችሁ ዋስትና አይደለም። በፍጹም አይደለም። ህብረት የግል ነው። ሁላችንም ወይ ጌታ መጥቶ ይወስደናል ወይኛ ወደ ጌታ እንሄዳለን አይደል? ስትሄዱ የዚህ ቸርች አባላት እስቲ ወደዚህ ተሰብሰቡ። ለምሳሌ እኔ አገለግላችኋለሁ አይደል? እኔ ደግሞ አባል የሆንኩበት ቦታ አለ አይደለ? ሰሜት ማረገበት ቦታ አለ። ሰማይ ቤት ስንሄድ የኢሲጂ ቸርች አባላት እስቲ በዚህ ተሰለፉ ተብለን እኮ አይደለ? እዛ ብዙ እንቅስቃሴ ስላለ ብዙ ሚራክል ስለሚሆን የዚህ ቸርች አባላት አንድ ላይ ገቡ በዚህ አረ ስም ይታያል። ይኸውልህ ምን ሰርተሃል፣ ምን አርገሃል፣ ምን በመድር ላይ እንትን አርጋል እያንዳንዱ ለየግል ነው የሚታየው። ስለዚህ ያገለገልከው ነገር አይደለም ለህይወት ዋስትና ማለት ነው። የግል ህይወት ነው ለህይወት ዋስትና። እሱ ላይ ሲሪየስ ካልሆናችሁ በተለይ ደግሞ ማንንም በማያያችሁ ጊዜ ያላችሁ ማንነት ነው እውነተኛ ማንነታችሁ። በኢየሱስ ስም ባረካችኋለሁ። እግዚአብሔር ከጥፋት ይጠብቃችሁ፣ ህይወታችሁን ከጥፋት ይታደጋት። በጌታ በኢየሱስ ስም ያስመልጣችሁ፣ ከሚመጣው መከራ ያስመልጣችሁ፣ በጌታ ላይ ጥገኛ እንድትሆኑ ያርጋችሁ። በኢየሱስ ስም ተጣብቃችሁ እንድትቀሩ ባረኳችሁ በኢየሱስ ስም፣ ባረኳችሁ በኢየሱስ ስም። እሳት ያገኛችሁ፣ ክብር ያገኛችሁ፣ የእግዚአብሔር ቅባት ይብዛላችሁ። እናንተ የምትጠፉ ሳይሆን የምትናጠቁ ያደርጋችሁ። ባረኳችሁ በኢየሱስ ስም። እንደዚህ ባረካችኋለሁ። ቀኝ እጃችሁን ልባችሁ ላይ አርጉልኝ። ሁላችሁ ቀኝ እጃችሁን ልባችሁ ላይ አርጉ። እንደዚህ ባረካችኋለሁ። ልባችሁ በጌታ ፍቅር ደጋግሞ ይነካ በኢየሱስ ስም። አሁንም ይነካ በኢየሱስ ስም። እንደ አዲስ ፍቅር እንደያዘው ሰው ይነካ በኢየሱስ ስም። ተጣብቃችሁ እንድትቀሩ በኢየሱስ ስም ተናገርኩት። እሳት በውስጣችሁ ይጨምር፣ እሳት በውስጣችሁ ይጨምር፣ እሳት በውስጣችሁ ይጨምር፣ እሳት በውስጣችሁ ይጨምር። የናንተ ሰላም ለሌሎች ህይወት ይሁን በኢየሱስ ስም። የናንተ እረፍት ለሌሎች ህይወት ይሁን በኢየሱስ ስም። ከናንተ የተነሳ ሌሎች የመዳን መንገድ እንዲያገኙ ባረኳችሁ በኢየሱስ ስም። ባረኳችሁ በኢየሱስ ስም። ማምለጥ ይሁንላችሁ፣ መጠበቅ ይሁንላችሁ። ዙሪያችሁ ሁሉ የእሳት ቅጥር እንዲሆን ባረኳችሁ በኢየሱስ ስም። ባረኳችሁ በኢየሱስ ስም። It is done for you. አጨብጭቡ ለጌታ።